ሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተወደዳችሁ የኢትዮ ፋሚሊዎች እንዴት ናችሁ? ሀባይቢ ሰላም ናችሁ ወይ? እንዴት ነው ስራ፣ ጤና፣ አፍያ ከእናንተ ጋር ሰላም ነው ውዶች? ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ ረብል ዓለሚን። እንዴት ናችሁ ሀባይቢ ሰላም ናችሁ ወይ? የመዳን ቤት እንዴት አድርጎ ይዟችኋል የኔ ውዶች? ከኔ ጋር ሁሉም ነገር አልሐምዱሊላህ በጣም ሰላም ነው ማለት ነው ውዶች። እየዋየ በዛሬ ቪዲዮ ምነግራችሁ ለደም ማነስ የሚሆን ከአትክልት ከፈዋኬ ምናምን የሚዘጋጅ ነው ማለት ነው ሀባይቢ። ተምር፣ ሮማን፣ ብርቱካን፣ ቀይ ስር አርጋችሁ በጁስ መፍጫ ፈጭታችሁ ማለት ነው ውዶች ወይ ብትጠጡ በጣም አሪፍ ነው። ወላሂ እኔ ሞክሬዋለሁ ማለት ነው። እኔ ደም ማነስ በጣም ደረጃውን ሁሉ ስወጣ እያዞረኝ ማለት ነው። ወላሂ ይሄንን የምንወጣበትን የደረጃውን ብረት ምናምን እያያዝኩኝ ነው ማለት ነው የምወጣውና የምወርደው የነበረው ማለት ነው። ግን አሁን አልሐምዱሊላህ ረብል ዓለሚን ለወር ያክል መድኃኒት ወስጃለሁ ማለት ነው የደም ማነስ ከኔ። ግን አንድ ሰው ምን አለኝ መሰላችሁ? ይሄ ሮማን ጠጪ፣ ሮማን ጁስ ጠጪ ምናምን አሉ። ሌላም ሰው እንደዚሁ ደግሞ ተምር በወተት ምናምን አሉ። ሌላም ሰው ደግሞ እንደዚሁ ቀይ ስር ምናምን አሉ። እኔ ግን የሁሉንም አንድ ላይ አረኩና ማለት ነው ውዶቼ። ተምር ማለት ተምር በወተት አልወድም እኔ በራሴ ወተት አልወድም እና ከዛ በኋላ ምን አረኩ መሰላችሁ? የምወዳቸውን ነገሮች እንደገና ደግሞ ያው ሁሉንም ያው እንደዚሁ መቼም ሁላችሁም ጓደኛ ወዳጅ ይኖራችኋልና እንደዚህ አሞኝ ነበር ምናምን ደም ማነስ ስል ከዛ በኋላ ሁሉም የራሱን አስተያየት ሲሰጠኝ እኔ ከዛ ደግሞ የሁሉንም አንድ ላይ አድርጌ ሞከርኩት ማለት ነው ውዶችዬ። ወይ በጣም ነው የምትወዱት ማለት እንደው ለ8 ቀን በተከታታይ ማለት ነው እንደዚህ አድርጋችሁ በጁስ መፍጫ ፈጭታችሁ እነዚህን ያልኳችሁን ነገሮች ብርቱካን፣ ሮማን እና ተምር፣ ቀይ ስር አድርጋችሁ ማለት ነው ብትጠጡ ነው ጢቅ ነው የሚለው ደማችሁ ማለት ነው። ሙልት ነው ማለት ነው የሚለው ማለት ነው ውዶቼ። ከኔን ስንወጥ የተለያየ ህመሞች በእርግጥ ጥሩ ነው ሐኪም ቤት ሄዶ መድኃኒት አምጥቶ መውሰድ ጥሩ ነው ያኔ። ግን ይሁንና ደግሞ እኛ ከኔናም ሳንወጥ ምንም አይነት ጉዳት ሳይደርስብን አንዱን ስንሽር አንዱን እንዳያመን እንደገና ደግሞ ለአይረንም ለተለያዩ ለጉልበት አሁን እኛ እዚህ ቤት ስንሰራ መቼም ሰው ቤት ስንሰራ ሁላችንም እንጎዳለን ማለት ይችን ጨርሰን ቁርስ እንብላ፣ ይችን ጨርሰን ምሳ እንብላ፣ ይችን ጨርሰን ምናምን እያልን ቁርስ ሳንበላ ሳንጠጣ በጣም ብዙ ሰዓታት ቆይተን እንደገና ደግሞ ስንበላ ብዙ አጋጣሚ እየተጎዳን ስለምንሄድ ያለን አማራጭ ምንድነው? አሁን እንደዚህ ሩዝ ይሄ ወጣ ወጥ ምናምን በልተን አይረን ምናምን ይሄ ደም ሊሆነን አይችልም ማለት ነው። ስለዚህ ያለው አማራጭ ፈዋኬ የሚኖር ከሆነ እንደዚህ ለመፍጨት ምናምን የማይመቻችሁ ከሆነ ፍሬሹን አመታችሁ ክትፍ ክትፍ አድርጋችሁ ብልት እንደገና ደግሞ ያኔ አሁን አንድ ሰሃን ሩዝ በሰርቪስ አድርጋችሁ ከምትበሉ 2-3 አትክልቶች ብልት በጣም ነው የሚጠቅማችሁ ውዶችዬ። እናንተም ለህመም አንጋለጥም። በተለይ ሰው ቤት ለምንሰራው ስደት ላይ ምክንያቱም አየር ብርሃን አናገኝም። እንደገና ደግሞ ያኔ የተመጣጠነ ነገር አናገኝም። ያለውን ነገር ስለሆነ መቼም በየቤቱ ያኔ አንዱ ቢኖር አንዱ ላይጠፋ ይችላል፣ አንዱ ባይኖር አንዱ ላይጠፋ ይችላል። ስለዚህ
ያለውን ነገር እንትን እያላችሁ አትክልት ለመብላት ሞክሩ ውዶችዬ። ለደም ማነስ እንዳትጋለጡ። እኔ በጣም ከፍተኛ ደም ማነስ ነበረብኝ ውዶችዬ ዋዬ። አሁን ግን አልሐምዱሊላህ ረብል ዓለሚን እነዚህን ነገሮች ተጠቅሜ ከራሴ ላይ ያስወግጃለሁኝ ማለት ነው ኢንሻአላህ። በአላህም ላይ ደግሞ እናንተም እንደዚህ አድርጋችሁ ሞክሩት ማለት ነው ውዶችዬ። ትወዱታላችሁ ኢንሻአላህ። በሌላ ቪዲዮ ውስጥ የምንገናኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውዶች ተከታተሉ። ምክንያቱም አሁን እኛ እቤት እያሉ እነዚህን ነገሮች አናቃቸውም። መሰለን አናቃቸውም ሳይሆን አንጠቀማቸውም። ደግሞ እኛ ምንድን ነው መጠቀም አለብን መድኃኒቶቹን። መድኃኒት ናቸው በቃ ማለት ይቻላል ውዶችዬዋ። ለጉልበትም ሆነ ደም ማነስ በተለይ ሰው ቤት ለምንሰራው በጣም ነው የሚያጠቃው። ምክንያቱም በራሴ እኔ ቀስ 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 እያለ በጣም አሞኝ ስለነበረ ተማዞርም አልፎ ልቤ ሁሉ መተንፈስ እንትን እያለኝ ስለነበረ አሁን ግን በጣም ሀሪፍ ሆኖ አግኝቼዋለሁ ውዶችዬ። እኔ እየተጠቀምኩት ነው፣ እናንተም ትጠቀሙታላችሁ ኢንሻአላህ። እና አብሽሩልኝ ውዶችዬ። በሌላ ቪዲዮ ውስጥ የምንገናኝ። ባይ ባይ እላችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ባይ ባይ።